አራተኛ እሁድ መጻጉዕ ማለት በሽተኛ ወይም ከበሽታ የተፈወሰ ሰው ነው። ታሪኩም እንዲህ ነው። በኢየሩሳሌም ሀገር በዕብራይስጥ ቋንቋ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ይህችም መጠመቂያ የእግዚአብሔር መልአክ ውሃውን ያናውጠው ነበር። ያን ጊዜ በሽተኞች ገብተው ሲጠመቁ ከማንኛውም በሽታዎች ይፈወሱ ነበር። በሽተኞችም በአካባቢው ተኝተው ይጠባበቁ ነበር። ወህየ ይሰክቡ ብዙኃን ድውያን እውራን ወአንካስያን ወይውሳን ጸቡሳን ወጽቡሳን ይጸንሱ ሁከተ ማይ። በዚያም እውሮች አንካሶች ሰውነታቸውም የሰለለ ብዙ ድውያን ተኝተው ነበር። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በወጣ ጊዜ እነዚህን በሽተኞች አገኛቸው። ከሳቸውም ከ38 ዓመት ጀምሮ የታመመ ከአልጋ ተጣብቆ የኖረ መጻጉዕ የሚባል አንድ ሰው ከበሽተኞች ነበረ። ጌታችንም ባየው ጊዜ ልትድን ትወዳለህን? አለው። በሽተኛውም አዎ፣ ውሃው በተናወጠ ጊዜ ሌሎች ቀድመውን ይወርዳሉ፣ እኔ ሳልጠመቅ እቀራለሁ አለው። ያን ጊዜ ጌታ ኢየሱስ ተነስና አልጋህን ተሸክመህ ሂድ አለው። ወዲያውኑ ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀንም ሰንበት ነበር። ስለዚህ አይሁድ የተፈወሰውን በሽተኛ ሰው ሰንበት ነው፣ አልጋህን ተሸክመህ ልትሄድ አልተፈቀደልህም አሉት። ያዳነኝ ሰው አዘዘኝ አላቸው። ያዳነህ ማን ነው አሉት። ኢየሱስም ፈቀቅ ብሎ ቆሞ ነበርና መጻጉዕ ከሕዝቡ ብዛት የተነሳ አላወቀውም ነበር። ከዚህ በኋላ ኢየሱስ በመቅደስ አገኘው። እነሆ ድነሃል፣ ከዚህ የበለጠ እንዲደርስብህ ወደፊት ኃጢአት አትሥራ አለው። መጻጉዕም ሄዶ ለአይሁድ ነገራቸው። ያን ሰው በሰንበት ቀን በመፈወስ ሰንበትን ይሽራል፣ ሁለተኛ የእግዚአብሔር ልጅ ነኝ ይላል። ይህ ሰው በስቅላት ሞት ይገባዋል ብለው የንጉሡ ለጲላጦስ ነገሩት። ጲላጦስም ለዚህ ሰው ሽልማት እንጂ እንዴት ሞት ይፈረድበታል አላቸው። እነርሱም ተቆጥተው ተመለሱ እንጂ አልተዉትም። መጻጉዕንም አሳየን፣ የትኛው ነው አሉት። መጻጉዕም ወደ ጌታ ኢየሱስ ቀርቦ በጥፊ ፊቱን በመምታት አሳያቸው። በጥፊ የመታበት እጁም እንደ እንጨት ደረቀ። ከቀድሞውም የበለጠ በሽታውም ሆነበት። ለእግዚአብሔር ምስጋና ይሁን፣ አሜን። የመጻጉዕ ታሪክ ይህን ይመስላል። የአራተኛው የመጻጉዕ ታሪክ። ደስ ካላችሁ ካስተማራችሁ ሰብስክራይብ ላይክ አድርጉት። ልጆቼ ይመቻችሁ።